መንግስት ወረዳና ክፍለ ከተማ ላይ ቅንነትና ብቃት ያላቸውን ሰዎች መቅጠር ቢችል በጣም የህዝብ ማማረርና እንግልት ይቀንሳል። ከላይ ያሉትን የምታሰድቡት እናንተ ናችሁ። ችግር ፈጣሪ የሀገር መሰረታዊ ችግር ፈጣሪዎች ናችሁ። ህዝብን ህጋዊ ጉዳይ ህገወጥ ከሆነ ድረስ አለማስተናገድ መብት ነው። ማባረርም ማስያዝም ይችላል። ህገወጥ ነገር ነው። ግን ህጋዊ ነገር በሆነ ነገር ለምን ለምኑኝ ታበዛላችሁ? ለምን አትሰሩም ስራችሁ? ውሃ ጠጡ እንደዚህ አይነት ሰዎች። እሺ አመሰግናለሁ። ውድ ኢትዮጵያን እህት ወንድሞቼ 6 አመት በሙሉ እዚህ ሚዲያ ላይ ወረዳና ክፍለ ከተማ ስል ነው የቆየሁት። አብዛኛውን ሰው ይሄ ያልተገባ መንገድ እንድንጓዝ ያደረገው ወረዳና ክፍለ ከተማ ነው። ወረዳ ክፍለ ከተማ እና የግል ባለሀብቶችና ድርጅቶች አብዛኛው ሲያፈናቅሉ መጀመሪያ ላይ የሚያወሩት ነገር የሚሰጡህ ተስፋ በህይወት ዘመንህ አይተ የማታውቀውን ተስፋ ይሰጡህና ከዛ በኋላ ብርሃንን ይቀሙሃል። ገብቷል። ይሄ ደሃውን ማህበረሰብ መንግስት ላይ ተነስቶ እንዲያብድ እንዲጮው እዚህ ሚዲያ ላይ የማይሆን ንግግር የሚናገር በጣም አብዛኛው ሰው አፌን ሞልቼ መናገር ይችላልው። የችግሩ መነሻ ወረዳና ክፍለ ከተማ ነው። ወረዳና ክፍለ ከተማ ውስጥ ያለው ነገር በመከላከያ ቢመራ የሚል ሐሳብ ሁሉ አለኝ ነው። ለምን መሰለህ? የኢትዮጵያዊነት መንፈስ ደም ውስጣቸው ያለው መከላከያ ሰራዊት ብቻ ነው። ወረዳና ክፍለ ከተማ ውስጥ ቁጭ ብለው በቂ የሆነ መልስ ሳይሰጡ መሬት አስተዳደሩ የእናንተ ጉዳይማ ከንቲባ ቢሮ ቶሎ ላጥ ብለህ በታክሲም በእግርም ኳትነ እዛ ስትደርስ እንዴ ለወረዳ እኮ የሆነ እንትን ልከናል ለወረዳ ምላሽ ተሰጥቶ እንድትስተናገዱ ተመልሰናል። ከዛ በኋላ ምን ያደርግልሃል? የእናንተ ጉዳይማ ክፍለ ከተማ እዚህ እንትን አለ 10ኛው ፎቅ ላይ እዛ ላይ ስትወጡ ነው። ይሄን ህዝብ ላይ የሚቀልዱትን ቀልድ ለማስቆም 6 አመት በሙሉ እዚህ ሚዲያ ላይ አሉ። ገብቷል አይደል? የሚመጣውን ነገር እቀበላለሁ ብዬ ማለት ነው። ገብቷል። ብዙ ነገር እየተዛባው ከወረዳና ከክፍለ ከተማና ለግል ባለሀብቶች $400 ሚሊዮን የት እንደገባ አልታወቀም።